ሃሌሉያ ማን ነው ያመነ ሰው? ያመነ ሰው አለ? ኢየሱስ ያርናል። እሺ ያመነ ሰው እጆቹን ያወዛውዝ። አምናችኋል? 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 የሰማዩ ሰርግ አያመልጥህም። ሃሌሉያ ኢየሱስ ጌታ ነው። አንድ ጊዜ እንደዚህ ሆነ። አብርሃም ይስሐቅን ከወለደ በኋላ ገረዘው። በደስታ መንፈስ ተሞላ። ደስ አለው። በቃ አምልኮ ማምለክ ጀመረ። ምን ልሁና ማምለክ ጀመረ። ከዛ እግዚአብሔር አየውና ማለት የአብርሃም አምልኮ ከዚህ በመቶ ዓመት ካገኘው ከዚህ ከልጁ ከይስሐቅ ይበልጣል አይበልጥም ብሎ እግዚአብሔርም አብርሃምን ፈተነዋል። ከዛ በኋላ አብርሃም አቤት ልጅህን ገርዘህ ደስ ብሎሃል፣ በምስጋና መንፈስ ተሞልተሃል፣ ደስ ስላለኝ አሁን አይቻለሁ ብሎ ሞት ታየ። በኋላ እሺ ልጄ የመጨረሻ ያመልካል ወይ አያመልክም ብሎ ፈተነው። ላውጅ ነው ኢላይ ላይ ጌታ ምስክሬ አላካ የተከለከልከው ተለምነት ወርሳል። እና በጣም የገረመኝ ነገር ወደ በሞሪያ ምድር ካለው ተራራ አንዱ ላይ ወስደ ልጅን ይስሐቅን ሰዋለኛል። አብርሃም ሳራን አላማከረም። እንዴ አንተ ካልክማ አለ ልጅን ወስጄ አርጄ አለ አመት ቢሆን እንኳን እኔ የማመልከው እግዚአብሔር አለ እንደገና ይሰጣል። እኔ ሰው የለም እኔ ጋር እግዚአብሔር ያዘጋጃል። ከዛ አብርሃም መንገድ ይዞ እየሄደ ይስሐቅ ጠየቀው። በጉ የት አለ? ቢላው ይሄ ነው፣ እንጨቱ ይሄ ነው፣ እሳቱ ይሄ ነው። በጉ የት አለ ሲባል ልጄ ዝም በላለው። መሬቱን ቢያይ ሰፈር ቢያይ እግር ስር ብቻ ቢያይ ይስሐቅን ነበር የሚያየው። አሻቅቦ ሲያይ አላኪያና የእግዚአብሔር በግ አለ። ዛሬ ማታ የሆነ ሰው ረቅ ብሎ ያያል፣ የተዘጋጀውን ያገኛል። እና በጣም ገርሞኛል። ከዛ ሎሌዎችን እናንተ እዚህ ጋር ቆዩ ብሎ አየው። ለምናምን ልጁን እንጨት አሸክሞ ተራራ ወጣ። አጋደመው። አንተ ማንም ሰው አይን ማየት አለ በያተ አጋደመው። አብርሃም ማለት ይስሐቅን ካጋደመው በኋላ አብርሃም እንደዚህ አለ። ቢላውን ብድግ አደረገ። አንተ ልጁን ምን ሊያረጋው ባረማልሽልኝ ምን ሊያርገው ሊያርዳው ብድግ አድርጎ ቢላው እንግዲህ የባለስልጣን ቢላዋ ነው። ትዝ ይበል ያንጸባርቃል። አንተ ቢላውን ብድግ አድርጎ ባብስል ይስሐቅ ቢላውን አይቶ ዋ ሲል እግዚአብሔር ከላይ አብርሃም ሲል በጉ ከጫካ እጅ እግዚአብሔር የመጨረሻ ያዘጋጃል። አንድ ሰው ብድግ ብሎ ልክ አብርሃምም የመጨረሻ ነው በአብ ያለው፣ ይስሐቅም የመጨረሻ ነው ዋ ያለው፣ እግዚአብሔርም የመጨረሻ ነው አብርሃም ያለው፣ በጉም የመጨረሻ ነው ባ ያለው። አንተ ሞኝነት ይመስላል። አይኔ ያሞኛል፣ ጭቃ ቀባለሁ። የማይገናኝ ነገር ዘንድሮ ይገናኛል። አንድ ሰው እንደዚህ አወዛውዞ መሄዴ ነው ብል ሊቆም አይችልም። ነገሬ ሞልቶታል አፌ ዝማሬ። አያገኘኝም ጭንገፋ። ጠላቴ ቢዞር ቢለፋ እግዚአብሔር ያዕቆብን ሩጥ ይላል፣ ላባንም ሩጥ ይላል። ያዕቆብ ወደ ክዳኑ፣ ላባ ወደ ልፋቱ። መገለጣለኝ ለ49 ሰዎች አውጃለሁ። አስጨናቂው ጠላት እግዚአብሔር ያደክማል።